ይቅርታ ሩታን ጥራት ወይ አንዴ እኔ አልፈልግም። ሩታን ጥራት ሩታ አንዴ ቆይ ስማኝ። ሩታ አለች እኮ አንዴ እኔን አውራኝ። አብርሃም በኢየሱስ ምን ሆነሃል? ና ቆይ ምን ሆነሃል? በኢየሱስ ምን አቀፈኝ እንዴ? ና ልንገርሽ ምን እንደተፈጠረ ምን እንዳስነኩ ምን እያሳለፍክ እንዳለህ በስትክክል ንገረኝ አብርሽ። ለምን ሄዶ ወርሻቸው ይመጣሉ? እኔ አንድ ሁለት ደቂቃ ታውራኝ። ምን እንደረዳህ ነው የምትፈልገው? ለምን አስፈራርተውክ ነው? ንገረኝ። ምንድነው እየተፈጠረ ያለው? እኔ ከጎንህ ነኝ፣ እግዚአብሔርን ከጎንህ ነኝ። ምንም ነገር ብታጥፋ ምንም ነገር ስህተት ብትሰራ እንኳን ከጎንህ ነኝ። አብርሽ ሰው ሲያፈቅር አይገባህም እንዴ? አንተ ቆይ እንዴት ነው እንደዚህ ባንዴ ነገሮችን ቀይረክ? እንዴት ነው ለኔ ምንም ነገር ሳትነግረኝ ለኔ ምንም ነገር ሳታሳውቀኝ በዚህ ልክ ማንነት እንዴት ነው የሚቀየረው? እኔ ከሩታ ጋር ነው የምፈልገው ይሄን ነው። እሺ ያውና ልጅም ወልጅ ያለው ልጅ አለኝ። ስለዚህ እኔ ከልጄና ከሩታ ጋር ነው ማለት ነው እንዴ። ልጅ እንዳለህ እኮ ነው ያልዘነጋሁትም። ግን ደግሞ ትዳራችሁን ፈታችሁ አይደል እንዴ? ከማን ጋር? ከሩታ ጋር ነው። አልተፈታም። ማን ያለሽ? በኢየሱስ ስም ማን ያለሽ? ሁሉም ሰው የሚያውቀው ነገር እኮ ነው ይሄ አይደል እንዴ? አብርሃም ከኔ ጋር እኮ አዲስ ህይወት ጀምረሃል። በዚህ ልክ ነው እንዴ የምትክደኝ? እኮ እኔ በቃ ከሩታ ጋር ነው መሆን የምፈልገው። ስማኝ አንዴ ቆይ አንዴ አብርሃም በእግዚአብሔር አታስቸግረኝ። አንዴ ቆይ ትሄዳለህ። ሩታም ቢሆን ትመጣለች፣ ታገኛታለህ። ግን ደግሞ ከልብ ነው ሩታ የምትለው? ልዑል ብቻውን ነው ያለው። ልዑል ጋር ልንሄድ ነው